አንድ ትልቅ ንጉስ በጣም ሀብታም ነው፣ ሁሉ ነገር የሞላለት ነው። አገልጋዮቹን ጠራቸውና ሁሉ ነገር አለኝ፣ አንድ ነገር ጎሎኛል፣ እሱ እንድታመጡልኝ እፈልጋለሁ። ንጉሥ ሆይ ምን እናምጣልህ? የምፈልገው ቀለበት ነው። እንዴ በአገሩ ቀለበት ሞልቶ ሲሉ አይደለም፣ እኔ የምፈልገው ቀለበት የተለየ ነው። እኔ የምፈልገው ቀለበት በጣም ደስ ባለኝ ጊዜ እንዳዝን የሚያደርገኝ ነው። በጣም ባዘንኩኝ ጊዜ ደግሞ ሳይው ደስ እንዲለኝ እፈልጋለሁ አለ። ልዩ የሆነ ቀለበት ነው የምፈልገው። በየሀገሩ ተበተኑ። ያንን ቀለበት ፍለጋ በጣም ብዙ ዳከሩ፣ አላገኙም። መጨረሻ ላይ አንድ አንጥረኛ መጣና የሆነ ሽማግሌ የምትፈልገው ለንጉስ የሚሆነው ቀለበት እኔ ጋር ታገኛለህ፣ እኔ ጋር አለ፣ በውድ ዋጋ ግዛኛል። ሽማግሌው ደስ ብሎት ገዝቶት ሄደ። ቤተ መንግስት ሲደርስ ንጉሱ ትልቅ ግብዣ አድርጎ ህዝቡን እያበላ እያጠጣ በጣም ደስ ብሏቸዋል። ይደንሳሉ፣ ይጨፍራሉ፣ ይደረጋል። በዓል እየተደረገ ነው። ንጉሱም ደስ ብሎታል። ሽማግሌው መጣና ንጉሱ የሺህ ዓመት ንገስ ያልከኝን ቀለበት አምጥቻለሁ። ንጉስ ተቀበለ፣ ቀለበቱን አጠለቀው። ሲመለከት በጣም ደስ ብሎት የነበረው ንጉስ እዝን አለ፣ ፊቱ ምልስ አለ። አሁን አማካሪዎቹ ጋሻ ጃግሬዎቹ ተገርመው ምን አይነት ቀለበት ይሆን ምን ቢኖረው ነው ደስ ያለውን ንጉስ ያሳዘነው ብለው ለመጠየቅ መጡ። ሽማግሌው ሲጠይቁት ሲያጣሩ ቀለበቱ ላይ ይህም ያልፋል የሚል ጽሑፍ ተጽፎበት በጣም ደስ ሲለው ቀለበቱን ያይና ይህ ያልፋል፣ በጣም ሲያዝን ቀለበቱን ያይና ይህ ያልፋል። የማያልፍ ነገር የለም። ምንም አይነት ሁኔታ ውስጥ ብንሆን እግዚአብሔር የሚያሳልፍ አምላክ እንደሆነ የሚያስችል አምላክ እንደሆነ ማመን መረዳት ያስፈልጋል ማለት ነው።